ሰው በፍቅር ያብዳል የሚባለው እዚህ ታሪክ ላይ ያየነ ነው። ፍቅር እንዲህ ነው። ደረጃው ይለያይ እንጂ ለምንወዳቸው ሰዎች ደስታ መስዋዕትነትን መክፈል ይፈልጋል። ለምወዳት ልጅ ደስታ ስል የልቤን ፍቅር አዳፍኜ ለምትወደው ሰው አሳልፌ ልሰጣት ግድ ነው። በቃ ፍቅር እንዲህ ነው። ቸርነትን ያደርጋል አይደለም የሚለው መጽሐፉ። ዮናስ ለኔ ከጓደኛም በላይ ወንድሜ ነበር። የልጅነት ጊዜያችንን ሳስታውሰው እሱ ገና ተስፋ ነበረው። ብሩህ አእምሮ የታደለና ለሁሉም ሰው የሚተርፍ ደግነት የነበረው ልጅ ነበር። አንድ ቀን ትልቅ ደረጃ ደርሰው ቤተሰቦቹንና አገሩን እንደሚጠቅም ቅንጣት ታክል ጥርጣሬ አልነበረኝም። ገና በ11 ክፍል እያለን በምናወራው የረጅም ጊዜ ህልሞቻችን ውስጥ እሱ ሁልጊዜም ፍቅር ካለ ሁሉንም ማሸነፍ ይቻላል የሚል ጽኑ እምነት ነበረው። ያን ጽኑ ልብ ግን እንዲህ ባለ አስከፊ መንገድ ለጥፋት ይዳርጓል ብዬ መቼም አላሰብኩም ነበር። አይ ቲንክ ይሄ የፍቅር ታሪክ ነው የሚመስለኝ። የመጀመሪያውን ምልክት ያየሁት በሚኒልክ ትምህርት ቤት የኬሚስትሪ ክፍለ ጊዜ ነበር። ጽዮን ወደ ክፍሉ ስትገባ ዮናስ መተንፈስ አቆመ። ዝም ብሎ አላፈቀራትም፣ ያጠናት ነበር። ግራ ሲገባት ሻርፓን የምታስተካክልበት መንገድ፣ ስትስቅ ደግሞ አይኖቹ የሚይዙትን ያንን ልዩ የዋህነት ብርሃን በልቡ መስግቦታል። እሷ ለእኔ የሰማይ ስባሪ ናት አለኝ አንድ ቀን በትምህርት ቤት መልስ መገናኛ አካባቢ በእግራችን የተጓዝን። ያ ሁሉ አልፎ በ12 ክፍል መጨረሻ ላይ ነገሩ የልጅነት ፍቅር ይመስል ነበር። በየጠዋቱ የምትወደውን የጥብስ ሳንድዊችና ሻይ ይዞላት የሚጠበቀው እሱ ነበር። ከአስጠኝ ትምህርት በኋላ ሁል ጊዜ እስከ ታክሲ ተራ ድረስ ሸኝቶ በሰላም መሳፈሯን የሚያረጋግጠው እሱ ነበር። ሁላችንን የዩኒቨርሲቲ ምደባ ሲመጣ አንድ ላይ የሚሆኑ መስሎን ነበር። ነገር ግን ጽዮን ሰፊ ህልም ነበራት። ዮናስን ተወደው ነበር፣ ግን ከሱ ፍቅር በላይ ትምህርቷንና ዓለምን ማየት ትፈልግ ነበር። ዮናስ አርባ ምንጭ ዩኒቨርሲቲ፣ እሷ ደግሞ አዲስ አበባ ዩኒቨርሲቲ ሲመደቡ ርቀት ይፈውሷል ብዬ አስቤ ነበር። ይባስ ብሎ ግን አባዜ ሆነበት። እኔ ከካምፓስ ጓደኞች ጋር ስዝናና፣ ዮናስ ግን ማታ ማታ ዶርም ውስጥ ተደብቆ እሷ በላከችለት ድምፅ መልእክት እንቅልፍ አጣሁ እያለ ይቃተት ነበር። ሁለተኛ ዓመት እያለን ለውጭ ተብሎ ከቤት የተላከለትን ጥሬ ገንዘብ በሙሉ እሷን ለጥቂት ሰዓታት አይቷት ለመመለስ ብሩን በትራንስፖርት ይጨርሰው ነበር። ያም ሁሉ አልፎ የምረቃ ዓመት ደረሰ። ጽዮን ከአንድ የውጭ ድርጅት ሰራተኛ ጋር መገናኘት ጀመረች። ይህንንም ተነግረው ነበረ። ዮናስ አልተቆጣም፣ ዝምታ ብቻ መረጠ። ይህ ሰው በመድኃኔዓለም የተሳለችው ዕጣ ፈንታችን መሀል የገባ ፈተና ነው ብሎ ራሱን አሳመነ። ትልቅ መቅለል የመጣው ከምርቃት ከጥቂት ዓመታት በኋላ ነው። አሟኔን ለትዳር መታጨቷን ሰማ። ከዮናስ ጋር ሳይሆን አሜሪካ ከሚኖር ዲያስፖራ ጋር። ዮናስ በመጨረሻ ያለቅሳል ወይም ተስፋ ይቆርጣል ብዬ ዜናውን ልነግረው ወደ ተከራዩ ትንሽ ክፍል ሄድኩ። ያገኘሁት ግን አስደንጋጭ ነገር ነበር። የቤት ጉዳዮች በሙሉ በአማኑኤል ፎቶች ተሸፍኗል። በቀይ ክር ፎቶግራፎቿን እያያዘ እሷን በየቀኑ የምትለብሰው ልብስ ቀለም ሳይቀር ከሰማይ ደመና ጋር እያነጻጸረ ትርጉም ይሰጠው ነበር። መልእክት እየላከችልኝ ነው አቤል አለኝ። እየታገተች ነው፣ እንደመጣላት ትፈልጋለች። ይህ ባህሪው በተመሳሳይ እየተደጋገመብኝ መጣ ይመስለኛል። እንደጠረጠርኩትም ወደ አይምሮ መታወክ መንገድ እያመራ ነበር። ሰው በፍቅር ያብዳል የሚባለው እዚህ ታሪክ ላይ ያየነ ነው። ዛሬ ዮናስ አማኑኤል ሆስፒታል የአይምሮ ሕክምና ማዕከል ጠይቀው ሂጂ ስመለስ በቁጭት ልቤ ሊፈነዳ ደርሷል። በቆመችው ዛፍ ስር አጥር አየዋት ብሎ ሲነግረኝ እኔ የማየው ግን የጠፋውን ወዳጄን ነበረ። ትልቅ ቁጭት ይሰማኛል። ምን ነው በጊዜው ቀንበት በነበር፣ ምን ነው ያኔ እሷ ካልሆነ አልኖርም ሲለኝ ዝም ባልኩት፣ ምን ነው ካለችበት አባዜ በግድ ጎትቼ ባወጣሁት እያልኩ ራሴን ወቅሳለሁ። ዮናስ መሆን ከሚችለው በላይ የነበረ፣ ለብዙ ነገር የሚበቃ ትልቅ አቅም የነበረው ሰው ነበር። ዛሬ ግን ያ ሁላ ተሰጥኦ፣ ያ ሁላ መልካምነት በአንድ ሰው ምስል ውስጥ ተቀብሮ ቀረ። እሱ በፈጠራት ዓለም ውስጥ ደስተኛ ሊሆን ይችላል። እኔ ግን ዮናስን ማጣት ማለት ግማሽ አካሌ እንደማጣት ነው። ፍቅር እንዲህ አእምሮ ሲያሳብድ፣ ሰውን ከራሱም ከዓለሙ ሲያጥቀው ማየት የሚያም ህመም ነው። አሁን እሷን አያጣትም፣ ግን እኔ ጓደኛዬን አጥቻለሁ። ያሳዝናል። እባካችሁ ለምትወዱት ሰው ምን ያህል ዋጋ መስጠት እንዳለባችሁ፣ ምን ያህል ቦታ መስጠት እንዳለባችሁ ከጓደኛ ታሪክ ትማራላችሁ ብዬ አስባለሁ። አመሰግናለሁ። ያሬዶ በርታ። ሁልጊዜ የምትለቀውን ቪዲዮ እከታተላለሁ። እናንተም ይህን ቻናል እየተከታተላችሁ እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ ማድረጋችሁን እንዳረሱ። ምክንያቱም ይህ የህይወት ተሞክሮ ስለሆነ ከዚህ ቻናል ብዙ ነገር ታተርፉበታላችሁ ብዬ ስለማስብ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ከዮናስ የምንማራቸው በጣም ብዙ ነገሮች አሉ። ከእነሱ ውስጥ በጥቂቱ አንደኛ፣ በሰዎች ላይ የምናሳደረው ከልክ ያለፈ ተስፋ። ዮናስ የወደደው እውነተኛዋ ጽዮን ሳይሆን በአእምሮ ውስጥ የሳላትን ፍጹም የሆነችን ሴት ነው። አንዳንድ ሰውን ከሰውነቱ በላይ ስንሰቅለውና እንደ አምላክ ስናየው የሱ ፍላጎት ምርጫ መረዳት ያቅተናል። እውነተኛ ፍቅር የሰው ምርጫ መሄድንም ይሁን መምጣትንም ማክበርን ያጠቃልላል። ከዮናስ የምንማረው ሁለተኛ ነገር ቢኖር ፍቅርና አባዜ። የዮናስ ታሪክ በፍቅርና በባለቤትነት ስሜት ማለትም በኦብሰሽን መካከል ያለው ልዩነት በደንብ አድርጎ ያሳየናል። ፍቅር ነፃነት ሲሆን፣ አባዜ ግን የሰውን ፍላጎት በቁጥጥር ስር ማዋል ነው። ዮናስ የጽዮንን ዝምታ እንደ እርዳታ ጥሪ መተርጉሙ፣ አባዜ እንዴት የሰው ልጅ የማሰብ ችሎታ እንደሚያዛባ ያሳየናል። ሶስተኛ ላይ የመተውን ጥበብ the art of letting go። በህይወት ትልቁና ከባዱ ትምህርት የጠፋን ነገር መተው ወይም ደግሞ በቃኝ ማለት ነው። ዮናስ የልጅነት ፍቅር ማለቁን ለመቀበል ፈቃደኛ አልነበረም። ያንን ህመም ላለመቀበል ሲል ህመሙ የሌለበትን የራሱን ዓለም ፈጠረ። ከስብርባሪ ልብ
ማገገም የህይወት መተረፊያ ጥበብ መሆኑን እንማራለን። ከገዛ ህልማቸውና ዓላማቸው ተገልለው ለአንድ ሰው ብቻ ሲኖሩ እውነትና ምናባቸው መለየት ሲሳናቸው ራሳቸውን መጥላትና በሰው ላይ ጥገኛ መሆን ሲጀምሩ እንደዚህ አይነት ነገር ይከሰታል። በዚህ ታሪክ በመጨረሻ የምንማረው የባከነ ህይወትን አሳዛኝ ገጽታ ነው። እዚህ ታሪክ ትልቁ ሰቆቃ ፍቅሩ አለመሳካቱ አይደለም፣ ይልቁንም የአንድ ብሩህ ወጣት ህይወት በከንቱ መጥፋቱን ነው። ዮናስ ለራሱ፣ ለቤተሰቡ፣ ለሀገሩ የሚተርፍ ትልቅ አእምሮ የነበረው ልጅ ነበረ። ነገር ግን ያ ሁሉ ኃይል ጥላ በማሳደድ ተረሳ። ፍቅር የህይወት አንድ አካል እንጂ መላ ህይወት ሊሆን እንደማይገባ ያስገነዝበናል። ዋናው መልእክት ፍቅር ህይወትን የሚያበራ ሻማ መሆን አለበት እንጂ መላ ማንነትን አቃጥሎ አመድ የሚያደርግ ሰደድ እሳት መሆን የለበትም። ወዳጆቼ ራሳችሁን ስታፈቅሩም ስትወዱም በመጠኑ አድርጉ። በሌላ ቪዲዮ እስክንገኝ ድረስ እወዳችኋለሁ።